ዩቲ ናስር እውነት እምነቷን ቀይራ ነው ወይ ደግሞ አላማዋ ምንድነው የሚለውን ሙሉን ቪዲዮ አዳምጡት ማለት ነው። ከዛም ፍረዱ። እንግዲህ ፍርዱን ለእናንተ ላደረጋችሁ አይሆንላችሁ ማለት ለዝም ብሎ የተቀመጠውን ህዝብ ኧረ ያ ረቢ በስ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሀረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ኡዱ እያደረገ ያለ ኡዱ ማድረጉን ትቶ ከሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ሱብሓነሁ ወተዓላ ይጨምርልሽ። በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኺራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋራ እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድም በዚህ ጉዳይ ላይ ያማከረኝ ያወራኝ ወንድም ሁሉ አለው። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ካሁን ቀደም በሰፊው ፕሮሞት ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች ቃለ መጠይቆች ላይ ካሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱን መስርቶ ነው መኖር ያለበት። እንደውም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያኑ የሆነም ትክክለኛ ክርስትና ህይወት ነው መስራት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን። የማናችንን መጨረሻ ማንም አያውቅም። ነገር ግን እህቴ ሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሐቂቃ ላንቺም ሆነ ሌሎችም አይጠቅምም። ይህ ፐርሰናሊ መልእክት አይደለም። የዚህ አይነት አስተሳሰብ ካሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎችም እንደዚሁ ሙስሊም ሆናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩት ወንድሞች አላችሁ። ወላሂ አይጠቅምም። ነገ ሁላችንም ያቺ ቀን ትመጣለች። ሼክ መሐመድ ወሌ እንዳሉት ሁሉም ይጓዛታል ያችን የሩቅ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነውና እህት ወንድሞቼ የወጣትነት ጊዜ ያልፋል። ሁሉ ነገር አላፊ ጠፊ ነው። አላህ ፊት መጠየቅ አለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል፣ ራሳችንን አንበክል። አላህ ሱብሓነሁ ወተዓላን እንፍራ። አላህ መሐሪ ጌታ ነው። ወደ አላህ እንመለስ። እልህ ያዘን ሰዎች ተናገሩን ስለኔ ህይወት ምን አገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እንደተለመደው ማለት ነው። ዩቲ ናስር ምን አስባ ነው መነጋገሪያ መሆን ፈልጋ ነው ወይ? ድሮም መነጋገሪያ ነሽ በነገራችሁ ላይ እና ልጁ ክርስቲያን ነው፣ እሷ ደግሞ ሙስሊም ናት። ለምን ድራማ መስራትም ከፈለጋችሁ እንደዚህ በቃ ህዝብን የሆነ ያበሻ ህዝብ በቃ ለምንድን ነው ያለ አጀንዳ ይቀመጣል? ለምን አርፎ ይቀመጣል መሰለኝ አይደለኛ። ከዚህ ሁሉ ምን አለ ድምጽ ብትሆኑ ለሚገደሉ
ሴቶች ለሚገደሉ አሁን ትላንት ሰምታችኋል። ትላንት ማለት ፍቅረኛዋ ከአረብ ሀገር ስንት ዓመት ተንከራታ እንደውም በሱ ጉዳይ ነበር መምጣት የፈለኩኝ ወደ ሀገር የገባችው። እስቲ ለሷ ድምፁ ነው። እስቲ የሆነ ነገር እንደው ይሄ አጀንዳ ይሄ የእምነት ጉዳይ አጀንዳ አይደለም። እኛን አሁን የቸገረን ያለው ነው የኢትዮጵያ ወንድ የምን ፍቅር የምን እንኳን ክርስቲያንና ሙስሊም አንድ ላይ ተዋዶ አንድ ቤት ሊኖሩ አይደለም አግብቶ አሁን ላይ ወንድ የኢትዮጵያ ወንድ ሁሉም እያልኩኝ አይደለም፣ ግን መግደል እንደ ዝንብ ራሱ ለዝንብ ራሱ ያዝንላታል ይመስለኛል። ለሴት ልጅ ያላቸው አስተሳሰብ ያላቸው እናንተ እሱን እስቲ መጀመሪያ እንትን በሉ የሆነ ሆ ብላችሁ ቤታችሁ እስኪገባ ብቻ ጠብቁና ሆ ብላችሁ ውጡ። መጀመሪያ ለሚገደሉ እንትን ነፍስ ለንጹሃን ጩ መጀመሪያ እናንተ አንቺም በሃይማኖቴ እኔም በሃይማኖቴ ያልሽ የቴዲ ሙዚቃ ከፍተሽ የመጣሽው ዩቲ ናስር ተብዬዋ ማለት ነው። እና እስቲ መጀመሪያ ድምፁኑ ለሚገደሉ ንጹሃን ሴቶች ስለ ሴት አንቺም ሴት አይደለሽም? የሴት ህመም ካመመሽ ስንት ዓመት ሙሉ በስደት ተንከራታ ገብታ አንድ ቀን ቤተሰቧን እንኳን ሳታይ ገደላት አይደል? እስቲ ለሷ ድምፁኝ። ለነቀነኒ ለብዙ አሉ እስከ ዛሬ ሞቱ ተብሎ ለሚባሉ በግፍ ለተገደሉ በፍቅረኛ በባል በፍቅር ሰበብ ፍትህ ሲሰጣችሁ አላየንም። እስቲ መጀመሪያ እናንተ ትልልቅ እንደዚህ ፎሎወር ያላችሁ እንደው እስቲ ስሩበት እንደዚህ ፈሳድ ከምታስተላልፉ ማለት ነው። የትኛውም እምነት ሙስሊም እና ክርስቲያን ተጋብቶ እንደው ለውነ ጊዜ ፍቅር ሲኖር ምናምን እንትን ልትሉ ትችላላችሁ፣ ግን መጨረሻው አያምርም። ሲጀመር የሱን ቤተሰብ አይፈልግም። የሷን ቤተሰብ ያለ እምነቷ እንድታገባና ቁጭ እንድትል ስለማይፈልጉ ቤተሰብ ያልፈለገ ነገር ደግሞ መጨረሻው አያምርም። የትኛው ትዳር እስቲ የእምነት ልዩነት ኖሯቸው ህይወታቸው ፍቅራቸው የጸና እስቲ አምጡልኝ። የለም የሆነ በፍቅር ጊዜ ኡፍ በሚባል ጊዜ አንቺም በሃይማኖቴ እኔም በሃይማኖቴ አይጠበንም ቤቴ። ግን የማይሆን ነገር ነው ማለት ቴዲ ቢዘፍነው ማለት ነው። ያ አንቺም በሃይማኖቴ እኔም በሃይማኖቴ አይቻልም። የትኛውም እምነት ራሱ አይፈቅድም። በነገራችን ላይ ያው ሰው ፍላጎቱን እያራመደ እንጂ አንድ የኦርቶዶክስ አማኝ የሆነ አማኝ ሴት ማግባት ነው የሚፈልገው ማለት። እስቲ ቆይ ችግር እንኳን ቤታችሁ ቢፈጠር በምንድን ነው የምትጸልዩ? ወላ በምንድን ነው ዱዓ የምታረጉ? ማለት በቃ አንቺም የሆነ ሁሌም እኮ ፈሽታ የለም አይደል? የሆነ ነገር ሲመጣ ወይ ደግሞ እኔ እውነት እንዴት አድርጎ ነው ተቻችሎ የሚኖሩት? እንደዚህ አይነት ሰዎች እሱም በሌላ ሃይማኖት እሷም በሌላ ሃይማኖት ሆኖ አንድ ቤት የሚኖሩ ሰዎች እኔ በጣም ነው የሚገርመኝ። የለምም እኮ ለትንሽ ጊዜ ሊኖሩ ይችላሉ። እና ዩቲ ናስር ተብዬዋ እሱም ክርስቲያን ነው፣ ትልቅ ፎሎወር ያለው ነው። ለምን እሱ እንደ ክርስቲያን ሆኖ አልሰራም? አንቺም ደግሞ ለምን እንደ ሙስሊም ሆናችሁ አልሰራችሁም? መስራት የፈለጋችሁትን ለምንድን ነው በዚህ ልክ በቃ ብር በቃ ዝና ብር በቃ እንትን አቅልን ያስታል እንዴ? ማለት በቃ ይሄ እኔ አንዳንድ ጊዜ ዩቲዩብ ላይ የማያቸው ነገሮች ግራ ነው ግብት የሚለኝ። ዶላሩ፣ ዝናው፣ ብር በቃ ይሄ ማንነትን ያወርዳል። ቤተሰብ እኔ የምለው ማለት ነው እንደዚህ እንደው አንቺ እንደዚህ አሁን እየተላላሽ ምን እያልሽ እኔ አንቺ የሚያገባ ወንድ እንደው ወይኔ ነው ወይስ ማግባት አትፈልጊም ወይ ደግሞ እውነት እኔ እንጃ። እኔ እኩስ አልኩት እንደዚህ ማለት የምር ለድራማ ቢሆንም በጣም ይገርማል። በጣም ነው የሚደብረው። በቃ በእናታችሁ በእንደናንተ አይነቶች እምነትን አታስድቡ። በቃ አታሰድቡ። ሆም ብለሽ ብዙ ኡስታዞች መክሮሻል። ብዙ ሰዎች ታይ ከስራሽ ተመለሽ፣ ጥሩ አይደለም፣ ዝና ይበልጠኛል ብለሻል። በቃ መክሮ ትቶሻሉ። አሁን ለምን ተውኝ ነው መሰለኝ።
ለምን ተውኝ ለምን ዝም አሉኝ ብለሽ ከእንደገና አጀንዳ ይዘሽ መጣሽ። በጣም ነው የሚያስጠላ። ወደ ራስሽ ተመለሽ። ይልቁንስ በግፍ ለሚሞቱ እህቶቻችን በተለይ እንደዚህ ትልልቅ ፋላወር ያላችሁ ድምፅ ሁኑን። እኔ የኢትዮጵያ ወንዶች የምር በቃ ለምንድን ነው በሴት ልጆች የጨከኑት? ምንድን ነው ማለት እኔ ግራ እስኪገባኝ ማውራትም ስለዚህ አጀንዳ እነሱ ለሚያደርጉት እኔ ማውራት ሰቀጠጠኝ፣ ሰለቸኝ። ለምንድን ነው ህዝቡ ዝም ያለው? ለምንድን ነው እናት አባት ሴት የተባለ በቃ ለመንግስት ኡኡ ብሎ ሰላማዊ ሰልፍ መውጣት አለባቸው። የምር ሚዲያ ላይ ያልወጣው ቤት ይቁጠረው። ለሚሞቱ እህት ወንድሞቻችን በተለይ ለሴቶች በፍቅር ሰበብ ለሚሞቱ አረ ፍትህ የት ነው ያለሽ? ውሽ